እሺ ስሚኝ፣ እንደምወድሽ እያወቅሽ ለምንድን ነው ጥለሽኝ የምትሄጂ? እኔም እኮ እወድሃለሁ፣ ግን ያቺ ማትረባ እህትህ ነች። ሆኖም ባልሆነውም ጣልቃ የገባች እያጣላች ነው ያለችው። የትኛውም ወንድም እህቱን እወድሻለሁ ሲላት ሰምተሽ ስለማታውቂ ነው። ቃላቱን እኮ ለተራ ሰው የምንጠቀመው ስለሆነብን ነው እንጂ እንወዳችኋለን አይደለም፣ እንሞትላችኋለን። በእናትና በእናት ምትክ ቀልድ የለም። ጥርግ ማለት ትችያለሽ። ምን አመስግኝ፣ እንኳንም እህት ኖረኝ። ኢሳም አሁን እያበድኩ ነው መሰለኝ። እንደማትመጪ እያወቅኩም እየጠበቅኩሽ ነው። አንዳንድ ሰው ቤት እየሰራለት ሚስማር ይደብቃል። መከባበር ከሌለ አይደለም ጓደኝነት፣ የደም ትስስር ይቋረጣል። ምን ነው ችግር አለ? አዲስ አበባ ነው እንደመጣው? አዎ ከአዲስ አበባ ነው። ጓዛ በዛሳ ይሄ ሁሉ ዕቃ ምንድነው? ይሄ ይመለከታል ይመለከታል። ታካብዳለህ እንደ የሸርሙቃ ምንድን ያልከው? ና ምንድን ያልከው? ምን አልኩኝ? ምንድን ያልከው? ምን አልኩኝ? እስኪ ሸርሙቃ መታኝ እኮ አንተ የትም ኧረ አሁን ይስመታኛል አቡ እዚህ ና ምንድን ያዝ ሹፌር የለውም። ሰልፍ ድራይቭ ምንድን ነው? ራሱ የሚነዳ መኪና ነው። ቴክኖሎጂ አታውቅም እንዴ? ምንድን ነው? እንደዛ ነው። በቃሽ፣ መልካም መንገድ የኔ ወንድም። ደግሞ አንተን በጨንቁ መኪና ሰው የለውም ብለህ ደግሞ አንተን ተናገረ ወደዛል ቱረር በቃ ናት በእናትህ ሰው የለውም ደግሞ ትላለህ። ጎዶሎ ሲያስጠላ። ከሰውየው ጋር ምን ስታደርጊ ነው ያየሁሽ? እንዴ ምን አደረግኩ? ልትዋሽኝ ነው እንዴ? እያየሁሽ ነበር እኮ። እና ካየኸኝ ምን አስጠየቀ? እና ለገንዘብ ብዬ ከዳሁ እያልሽኝ ነው? አዎ ለገንዘብ ብዬ። እና እድሜ ልኬን ካንተ ጋር እንዳክፈልገ ነው? እና እየሰራው እኮ ነው። በዛ ላይ ወጣት ነኝ። ሮም በአንድ ቀን አልተገነባችም። ሁሌ እንደዚህ ስንት አመት ሙሉ ምንም ለውጥ የለህም። ሰው እንዴት እየሰራ አይቀየርም? ምን ይዘጋሃል? አየህ መልስ የለህም። የዚህ መልስ ከኔ ይልቅ ይሄ ሁሉ አመት ለፍተህ ለምን ድህነትን ማሸነፍ አቃተህ ብለሽ ለአባትሽ ጠይቂው። አይ ጤናውን ይስጠኝ በላቤ አግኝቼ አይ ስትወጣ አርገኝ በላት ደልብኝ። ሰው ነው። አላህ ደግሞ አላህ ነው። ሰው ድንበር ሲታለፍበት ይጎዳል። አላህ ግን ገኒይ ነው። ጨው ለራስ ስትል ጣፍ። እኔ የምለው ሰው ሁሉ ፍቅረኛ ከየት እያገኘ ነው? እዚህ ቲክቶክ ላይ እኮ እኔ ብቻ ብቅ እምለው በቃ እኔ ብቻ ቀረሁ እንደ ወደ ላይ ገጠር እያልኩ ኧረ ፈጣሪ ከየት እንደምታመጡት ሲነገሩኝ እኔ ሞልጊ ድረስ ሁለቱን ያለንታ ጥርግበል እኔ ሶስና አይደለም ለሙቆ ለገንፎ ተራራ አልደነግጥም። ከሄድኩ አልመለስም። ስለዚህ በደንብ አስበሽ ብትወስኝ ይሻልሻል። ለውሳኔ ነው ሶስና ራስ ወደ ጥርግበል ነካው እንደከምሩ ሞጋስ ያቋም ሰው አይደለሽም። ሐሳብሽን ዝም ብለሽ ነው የምትቀያየሪውና ባንቺ ምክንያት ተጎዳው ብለህ አስወራ ትልቅ ነገር አረከው እኮ። በርግጥ እንጋባለን ብዬ ነበር፣ ግን አሁን አንጋባም አልኩኝ። እስናት ቤግዴል እስናት ቤጊሹ ከሆነም ያሹ ሴቶች ብር ይወዳሉ። ይኸው አገባችበት እኮ ባለሀብት። እባክህ ልክ ናት እኮ ግን እንዴት? ስለምትወድ ሳይሆን ስለሚያስፈልጋት ነው። ሴት ልጅ ልክ እንደ አበባ ናት። ቶሎ ትፈካለች፣ ቶሎም ትጠወልጋለች። ኧረ በስመ አብ ደግሞ አንተ ስታሽቃብጥ አይን የለም። በስመ አብ። እሺ ቆይ አንድ ጥያቄ ልጠይቅህ። እሺ አንተ ቆንጅዬ እህት አለች፣ ፍቅር ብላ ደሃ አግብታ ከምትጎሳቆልብህ ሀብታም ከምታገባ የቱን ትመርጣለህ? እሱማ ሀብታም ብታገባ ነው የሚሻለኝ። በቃ ሁሉንም እንደ እህት ማሰብ እኮ ነው። ኧረ ባቡጂ ችግር መጣችልህ። ለምን መጣሽ? ምን ብለሽ ነበር? ይሹ ገንዘብ የሌለው ወንድ ባናቱ ይተከል ብዬ ነው። ምን ነው መትከል ላይ ጎበዝ ነኝ አልሽ? ለምን ቤት ቁጭ ካሉት ከአባትና ከወንድምሽ አትጀምሪም? እማናቃችሁ መሰለሽ ስራ ፈት። አንተ ዝም በል። ይኸውልህ አንተ እኮ ችግርህ ብዙ ትርፍ ጊዜ እያለ ስራ መስራት አትወድም።
እየሞከርኩ ነበርኩ ስላልተሳካልኝ ነው እንጂ። እሺ እኔ እንዳግዝ ፍቀድልኝ። ያኔ ለምን አላገዝሽኝም? ጥለሽኝ ለምን ሄድሽ? እሺ አሁን ትርፍ ሰዓት አይደለም? ከምን ጨቃጨቅ ሄደን ቁጭ ብለን እናውራ። አረ እንደ ድሮ መስሎሽ ነው? አሁን እኮ ትርፍ የሚባል ሰዓት የለኝም። ደስ እያለኝ የምሰራው ስራ አግኝቼ። ማለት ምን ተገኘ? እድሜ ላይ አንጎና። አንተ ቆይ ለምንድነው ዝም የማትለው? ለምን ያን ያህል ገቢ አለው እንዴ? ያው ሁለት ገቢ ነው። አዎ እውነቱን ነው። ሁለት ገቢ ከያንጎ፣ አንዱን ከደንበኛ አንዱን ደግሞ ከያንጎ ፕሮ ቦነስ። ከዚህ በፊት በ20 ጉዞ እስከ 6700 ብር ድረስ የሚያገኙበትን ገቢ አሁን ላይ በተደረገ ማሻሻያ እስከ 7700 ብር ድረስ ገቢያችን አድጓል። የምርህን ነው? በዛው ልክ ደግሞ ግባቸው ጉዟቸው በጨመረ ቁጥር ገቢውን በዛ ልክ ነው የሚጨምረው። ይልቅ ለምንድን ነው ወንድምሽን መታሰሪው? አዎ ለምን አይመዘገብም? በትርፍ ሰዓት የሚሰራ ስራ እኮ ነው። አረ እዛ ድረስ ሄዶ ሊመዘገብ? ለመመዝገብ ቢሮ ሜዳ አይጠበቅበትም። ያንጎ ፕሮን ከፕላይ ስቶር ወይ ከአፕ ስቶር ከመተግበሪያው በማውረድ በ5 ደቂቃ ውስጥ ተመዝግቦ ስራ መጀመር ይችላል። እሺ እነግረዋለሁ። ላንተም በጣም ደስ ብሎኛል። በቃ ጥሪ እየገባልኝ ነው። አንተ ቤት ግባ። በቃ እናወራለን። ቻው። አሁን እያበድኩ ነው መሰለኝ። እንደማትመጪ እያወቅኩም እየጠበቅኩሽ ነው። ትመጭ እንደው ያርሌ ተቀናፋቂ